ለረጅም ሰዓት በአንድ ቦታ መቀመጥ አሊያም ደግሞ ስፖርታዊ እንቅስቃሴን አለማድረግ ከዛ ባለፈም ጤናማ ያልሆነ አመጋገብን መከተል እንዲሁም ደግሞ በአንድ ጊዜ በርካታ ምግብን መመገብ አብዛኛው ሰው ወፍራም የሚሆንበት ምክንያት ሊሆን ይችላል። እንደዛም ሆኖ ግን ጤናማ አመጋገብን እየተመገቡ ስፖርታዊ እንቅስቃሴዎችን እያደረጉ በርካታ ስራዎችንም እየሰሩ ነገር ግን ፈጽሞ ክብደት መቀነስ ያልቻሉ በርካታ ሰዎች አሉ። ለዚህ ምክንያቱ ምንድነው? በዛሬው ቪዲዮአችን ላይ አመጋገባችሁን ቀይራችሁ ስፖርታዊ እንቅስቃሴን እየሰራችሁም ፈጽሞ ክብደት መቀነስ ያልቻላችሁ ሰዎች ለምን ክብደት መቀነስ አልቻላችሁም የሚለውን አብረን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን የምትቆዩ ከሆነ መልካም የሆነ ምላሽን ታገኛላችሁ። ስፖርታዊ እንቅስቃሴን እየሰራን አመጋገባችንንም አስተካክለን ፈጽሞ ክብደት መቀነስ ከማንችልባቸው ምክንያቶች ውስጥ አንዱ የኢንሱሊን መጠናችን ነው። በሰውነታችን ውስጥ ያለው የኢንሱሊን መጠን ማይረጋጋ ከሆነ ሰውነታችን ምግብ የመፍጨት እድሉ እያነሰ ይመጣል። ይህም ታዲያ ሳናስበው በከፍተኛ ሁኔታ ክብደት እንድንጨምር ያደርገናል። ክብደትን ለመቀነስም አስቸጋሪ ይሆናል። ኢንሱሊን በሰውነታችን ውስጥ የተረጋጋ እንዳይሆን ከሚያረጉት ነገሮች ውስጥ ደግሞ አንዱ ስኳር ነው። ስኳርን በቀጥታ መመገብ ወይም ስኳር ያላቸውን ነገሮች መመገብ የሰውነት ክብደትን እንደሚጨምር ኢንሱሊንም እንዳይረጋጋ እንደሚያደርገው ይታወቃል። ነገር ግን አንዳንድ የምግብ አይነቶች ሳናውቃቸው በውስጣቸው ስኳር ይኖራቸዋል። ለምሳሌ በፋብሪካ ውስጥ ተሰርቶ የሚመጡ ብስኩቶች እንዲሁ ቺፕሶችን ስንመለከት አብዛኛዎቹ ከስኳር ነፃ ወይም ሹገር ፍሪ የሚል ነገር ተጽፎባቸው ልንመለከት እንችላለን። ሹገር ፍሪ ተብሎ ተጻፈባቸው ማለት በውስጣቸው ስኳር የላቸውም ማለት አይደለም። ከዛ ይልቅ በውስጣቸው ከፍተኛ የሆነ ካርቦሃይድሬት አለ። የስታርች መጠኑም የዛኑ ያክል ከፍ ያለ ነው። በተቃራኒው በውስጣቸው ያለው የፋይበር መጠን ደግሞ እጅግ አነስተኛ ይሆናል። ስታርች ማለት የተለያዩ የስኳር አይነቶች ተጠባብቀው የሚፈጥሩት ንጥረ ነገር ነው። ስለዚህ በቀጥታ ስኳር ተብሎ አይጠራ እንጂ ስታርች ማለት በሌላ አገላለጽ ስኳር ማለት ነው። ስለዚህ ስኳር የሌላቸው ናቸው ብለን የምንመገባቸው በተለይም በፋብሪካ ውስጥ አልፎ የሚመጡ ምግቦች በውስጣቸው የተደበቀ ስኳር እንዳላቸው መረዳት አለብን። ታዲያ ስኳር የላቸውም ተብለው በሚጻፉ እነዚህ አይነት ምግቦች ውስጥ የምናገኘው የስኳር መጠን ምናልባትም ከሌላው የስኳር መጠንም ከፍ ያለ ሊሆን ይችላል። በአንዳንድ ጥናቶች ስኳር የላቸውም ተብሎ ከሚሸጡ በፋብሪካ ውስጥ ከሚያልፉ ምግቦች አንጻር ሸንኮራ አገዳ ያነሰ የስኳር መጠን አለው። በቂ እንቅልፍን አለመተኛት ከዛ ባለፈ ደግሞ በርካታ ዘይት ያለውን ምግብ መመገብም ሌላው የኢንሱሊን መጠናችን በከፍተኛ ሁኔታ እንዲጨምር የሚያደርጉ ምክንያቶች ናቸው። ቅድም እንዳነሳነው የኢንሱሊን መጠናችን የተዘበራረቀና በተለይም ከፍ እያለ የሚሄድ ከሆነ ክብደት የመጨመር እድላችንም የዛኑ ያክል ከፍ እያለ ይሄዳል። ለመሆኑ የኢንሱሊን መጠናችንን ተቆጣጥረን እንዴት ክብደታችንንስ በአግባቡ መቀነስ እንችላለን? በሰውነታችን ውስጥ ያለውን የኢንሱሊን መጠን ለመቀነስ ቅድም ያነሳናቸውን ከፍተኛ ስኳር በውስጣቸው ያሉትን ምግቦች መመገብ የለብንም። አንዳንድ ምግቦች በውስጣቸው ስኳር ኖሯቸው ሲጻፍባቸው ግን ስኳር የላቸውም ተብሎ ሊሆን ይችላል። ፈጽሞ ግን እንደዚህ አይነት ምግቦችን መመገብ የለብንም። በቂ እንቅልፍ መተኛትና ስፖርታዊ እንቅስቃሴን ማድረግም የኢንሱሊን መጠንን ለመቆጣጠር ይረዳናል። ክብደትን የማንቀንስበት ሌላኛው ምክንያት ለረጅም ጊዜ ጤናማ ያልሆነ የአኗኗር ዘይቤን መከተላችን ነው። በሆነ ወቅት ላይ ስንመገባቸው የነበሩ ጣፋጭ ምግቦችን እንዲሁም ጃንክ ብለን የምንጠራቸውን የምግብ አይነቶች በአንድ ጊዜ ስናቋርጣቸው ወዲያው ለውጥን እንመለከታለን ማለት አይደለም።
እነዚህ ምግቦችን ለረጅም ጊዜ በመመገባችን በሰውነታችን ውስጥ በከፍተኛ ሁኔታ ተጠራቅሞ ሊሆን ይችላል። በዚህም ምክንያት ሰውነታችን ወደ ትክክለኛው መንገድ ለመምጣትና ጤናማ በሆነ መንገድ ክብደትን ለመቀነስ የተወሰነ ጊዜ ሊፈጅበት ይችላል። በዚህን ወቅት ታዲያ ክብደት እየቀነስኩ አይደለም ብለን ብዙ መጨነቅ የለብንም። ምናልባት ለሳምንታት እስከ ወራትም ድረስ ክብደት ሳንቀንስ ልንቆይ እንችላለን። ስፖርታዊ እንቅስቃሴያችንን ግን ፈጽሞ ማቋረጥ የለብንም። ምናልባት ስፖርታዊ እንቅስቃሴን ስናደርግና አመጋገባችንን ስናስተካክል በሰውነታችን ላይ የክብደት ለውጥ ላንመለከት እንችላለን። የተወሰኑ ሌሎች ምልክቶችን ግን የመመልከት ዕድላችን ከፍ ያለ ነው። በተለይም ደግሞ ወፍራም ሰዎች ከሚቸገሩባቸው ነገሮች ውስጥ አንዱ በቂ ጉልበት አለማግኘት ነው። ክብደትን ባንቀንስም አመጋገባችንን ካስተካከልንና ስፖርታዊ እንቅስቃሴን የምናደርግ ከሆነ በቂ ጉልበት በየቀኑ ይኖረናል። ከዛ ባለፈም ምግብ ቶሎ ቶሎ የመመገብና የምግብ ፍላጎታችንም በተወሰነ መልኩ ዝቅ እያለ ይሄዳል። እነዚህን ነገሮች በሰውነታችን ላይ የምንመለከት ከሆነ ክብደት ባንቀንስ እንኳን ክብደት ለመቀነስ በትክክለኛው መንገድ ላይ እንደምንገኝ ማወቅ አለብን። ከመጠን በላይ የሚደረጉና በፕሮግራም ያልታጀቡ ስፖርታዊ እንቅስቃሴዎችም በበቂ ሁኔታ ክብደት እንዳንቀንስ ያደርጉናል። በስፖርታዊ ባለሙያ ያልተረዳና በትክክለኛው መንገድ ስፖርታዊ እንቅስቃሴን የማያደርግ ሰው ለረጅም ሰዓት ስፖርትን ቢሰራም ክብደት የመቀነስ ዕድሉ አነስተኛ ነው። በዚህም ምክንያት የስፖርት ባለሙያን ቀድሞ ማነጋገር ያስፈልጋል። ከዛ ባለፈ ግን በአንድ ጊዜ በርካታ የስፖርት አይነቶችን ለረጅም ሰዓት ከመስራት ሰዓቶችንና ቀናትን ከፋፍሎ በተለያዩ ጊዜያት የተለያዩ ስፖርታዊ እንቅስቃሴዎችን ማድረግ በራሱ ክብደትን በቀላሉ እንድንቀንስ ያደርገናል። እንቅልፍን ማጣትም ሌላኛው በበቂ ሁኔታ ክብደት እንዳንቀንስ የሚያደርገን ጉዳይ ነው። በቂ እንቅልፍ የማያገኙ ሰዎች በቂ እንቅልፍ ከሚያገኙ ሰዎች ጋር ሲነጻጸሩ በከፍተኛ ሁኔታ ክብደትን የመቀነስ ዕድላቸው እያነሰ ይመጣል። ለድብርትና ለተለያዩ ህመሞች ብለን የምንወስዳቸው የመድኃኒት አይነቶችም ክብደትን እንዳንቀንስ ሊያደርጉን ይችላሉ። አመጋገባችንና አኗኗራችን ላይም ለውጦችን የምናደርግ ከሆነ በቀላሉ ክብደትን መቀነስ መጀመር እንችላለን። ለምሳሌ በየቀኑ የምናገኘውን የቫይታሚን ዲ መጠን ከፍ ማድረግ ይኖርብናል። ቫይታሚን ዲን በየቀኑ ከፋርማሲ ገዝተን መዋጥ እንችላለን። ከዛ ባለፈ ግን በቀን ውስጥ ለተወሰኑ ደቂቃዎች ፀሐይ ላይ የምናሳልፍ ከሆነ የቫይታሚን ዲ መጠናችን ከፍ እያለ ይሄዳል። ይህም ክብደት የመቀነስ ዕድላችንን የተሻለ ያደርገዋል። ጾምን በአግባቡ መጠቀምም ክብደትን ለመቀነስ እጅግ ወሳኝ ሊሆን ይችላል። ጾም ስንል በቀን ውስጥ ለተወሰኑ ሰዓታት ማንኛውንም ምግብ አለመመገብ፣ ከዛ ይልቅ ፈሳሾችን በተለይም ደግሞ ውሃን ብቻ እየጠጣን መቆየት፣ በተወሰነ ሰዓት ውስጥ ደግሞ ምግብ መመገብ። ከዛ ባለፈ ግን ለ24 ወይም ለ48 ሰዓታትም ጾም የሚያደርጉ ሰዎች አሉ። በእነዚህ ሰዓታት ውስጥ ታዲያ በቂ ውሃን እየጠጣን የምንቆይ ከሆነ በሚያስገርም ሁኔታ ክብደትን እየቀነስን እንመጣለን።